ሰላም ጤና ይስጥልኝ እንደምናላችሁ ውድ ቻናል የተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ቀላልና የሚጣፍጥ የእርጥብ አሰራርን አሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዚያ በፊት ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክና ሼር እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። በዋነኝነት የምጠቀመው ግብአት ድንች ነው። ድንቹን አጥቤ ልጬ እንደዚህ በስሱ ከትፌ አዘጋጅቼዋለሁ። ከዚያ ውሃው እንዲጠልልን እንዲጠነፈፍልን በማጥለያ እንደዚህ እናስቀምጠዋለን። ሌሎችን ግብአቶች ላሳያችሁ። እዚህ ጋር ቀይ ሽንኩርቱን እንደዚህ በስሱ አድርጌ ከተፍኩት ቀይ ሽንኩርት አለ። ነጭ ሽንኩርት እጠቀማለሁ። ቃሪያ አለኝ። ቲማቲም ተልጦ የተከተፈ ቲማቲም አለኝ እና በጣም ያልበሰለ አቮካዶ። ቅመማ ቅመሞቹን በኋላ እየሰራው አሳያችኋለሁ። ከዛ በመቀጠል መጥበሻ እንጥድና የተወሰነ ዘይት እንጨምራለን፣ ሳናበዛ ድንቹን ለመጥበስ ማለት ነው። በቀጣይ ምርጥ የኪኒቶ አሰራርን ይዤላችሁ ቀርባለሁ። በጣም ቆንጆ የኪኒቶ አሰራር ነው። እንዲደርሳችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ከዛ በመቀጠል ድንቹን እንደዚህ እንጨምርና እንጠብሰዋለን። እንደ ቺፕስ ድርቅ እንዳይልብን ነጣ አድርገን ነው ድንቹን የምንጠብሰው። በጣም ቀላል ነው። እንግዲህ እርጥብን እንዴት ስትሰሩት እናንተ እንዴት እንደምትወዱት ኮሜንት ላይ እንደ ሁልጊዜው ጻፉልኝ። እኔ ራሴን አሰራር እያካፈልኳቸው ነው። ዘይት ሳላበዛ ነው የምጠብሰው። እንደዚህ ገልበጥ እያደረገው እጠብሰዋለሁ። ብዙ መስራት የምትፈልጉ ከሆነ ያው ዘይቱ ቢበዛ ችግር የለውም። እኔ ግን በኋላ ሌላ የምጠብሰው ስለሌለኝ አነሳ አድርጌ ዘይቱን ተጠቅሜ ያለው። ከዚያ በኋላ እናጠለዋለን። ንጹህ ማጥለያ ላይ ንጹህ ወረቀት ወይም ንጹህ ጨርቅ መጠቀም ትችላላችሁ፣ ለማጥለያ ማለት ነው፣ ለማድረቂያ ዘይቱን። ከዚያ በኋላ ያለኝን የቀረኝን ድንች ሁሉንም ጠብሼ እጨርሳለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ ስታደርጉ ለሌሎች እንዲደርስ ያግዘኛልና በቅንነት ላይክ እያደረጋችሁ ተመልከቱ። ይሄው እንግዲህ እንደዚህ ጠብስ አድርገዋለሁ። አዲስ ቲክቶክ አካውንት ከፍቻለሁና ፎሎ እያደረጋችሁ ተቀላቀሉኝ። ቲክቶኬን ዲስክሪፕሽን ቦክስ ላይ ሊንኩ አለላችሁ፣ ወይም ፕሮፋይሌ ተጭናችሁ የቲክቶክ አካውንቴን ማግኘት ትችላላችሁ። ድንቹን እንግዲህ እንደዚህ በነጩ ጠብሼ ጨርሻለሁ። አጥንፌ አስቀምጠዋለሁ። እንደዚህ እናጠለዋለን። በነገራችን ላይ በጣም ቀላል ነው። ቶሎ አስባችሁ ቶሎ የሚደርስ ግን ደግሞ ቆንጆ የሚጣፍጥ፣ በተለይ ለልጆቻችሁ ቆንጆ ነው። በቤታችሁ እንደዚህ ቀላል አድርጋችሁ መስራት ትችላላችሁ። እንግዲህ ድንቹ እንደዚህ ጠብሼ ጨርሻለሁ። ከዛ በመቀጠል ዘይቱን ራሱን ነው የምጠቀመው። ቀይ ሽንኩርቱን ጠበስ አድርገዋለሁ። ቀይ ሽንኩርቱንና ነጭ ሽንኩርቱን ጨምሬ አቁላለዋለሁ። በሌላ ዘይት አልጠቀምም። ራሱን የቀረኝን ዘይት በቀረኝ ዘይት ነው የምሰራው ማለት ነው። ሽንኩርቱን እንደዚህ ካቁላላሁት በኋላ ቲማቲሙን እጨምራለሁ። ቲማቲሙን ልጬ ነው የከተፍኩት። አንዳንድ ጊዜ እንደዚህ ቲማቲም ምናምን ሳይጨመርም ሲሰራ አይቻለሁ፣ ግን እኔ እንደዚህ ሰርቼ ሞክሬውም ይጣፍጣል። እንደዚህ የዚህኛውን አሰራር ላሳያችሁ ብዬ ነው። ቲማቲምም ሳይጨመር ቆንጆ የሚጣፍጥ እርጥብ መስራት ይቻላል እላችሁ ነው። ቲማቲሙንና ቀይ ሽንኩርቱን አንድ ላይ እንደዚህ ትንሽ አቁላላሁት። ከዛ በመቀጠል ቅመማ ቅመሞችን ነው የምጨምረው። ዋናው የማጣፈጫው ቅመማ ቅመም ነውና ቁንዶ በርበሬ ጨምር ያለው። ቁንዶ በርበሬውን ጨምሬ ትንሽ እቀላቅለዋለሁ። ዋናው የእርጥብ ቅመም እኔ የሚመስለኝ ቁንዶ በርበሬና የመጥበሻ ቅጠል ተፈጭቶ ሁለቱም እና ነጭ ሽንኩርት
ይሄኛው የጥብስ ቅጠል ነው ወይም ሮዝመሪን። መጀመሪያ የጨመርኩት ቁንዶ በርበሬ ነው። ከዛ የመጥበሻ ቅጠል። እኔ ግን ነጭ ሽንኩርትና ዝንጅብል አንድ ላይ የተፈጨ ነጭ ቅመም አለኝ። ነጭ ሽንኩርትና ዝንጅብል ደርቆ የተፈጨ ማለት ነው። ከሱ ላይም ትንሽ እጨምርበታለሁ። የበለጠ ቆንጆ ጣዕም እንዲኖረው ነው የሚያደርገው። በጣም ይጣፍጣል። ጨምሬያለሁ። እንግዲህ እኔ እርጥብን ስሰራ እነዚህን ቅመሞች ይጠቀማለሁ። ከሌላችሁ የመጥበሻ ቅጠልና ቁንዶ በርበሬ ብቻ መጠቀም ትችላላችሁ። ስልሱን እንግዲህ እንደዚህ ቆንጆ አድርጌ ከሰራው በኋላ ድንቹን እንጨምራለን። ወደ ጎን እንለውና ጨውን የጨምሮት ጨው እንደ ፍላጎታችሁ ነው። ጨውን ጨምሬ የጎደለውን ሁሉን ካስተካከልኩ በኋላ ከዛ እንደዚህ ጨርሻለሁ። ወደ ጎን እንደዚህ ካደረግን በኋላ ድንቹን እንጨምራለን። ከዛ ድንቹንና የሰራነውን ስልስ አንድ ላይ መቀላቀል ነው። ሽታ ሁሉ በጣም ነው የሚጣፍጠው። ዋናው ማጣፈጫ እንግዲህ ቅመማ ቅመም ነው። ቅመሞቹን በደንብ አድርጋችሁ መጨመርና እንዲዋሃድ ማድረግ ነው። ከዛ በኋላ እንደዚህ እንቀላቅለውና በደንብ ድንቹ እና ቁሌቱ ስልሱ አንድ ላይ እንዲዋሃድ ካደረኩ በኋላ ቃሪያ እጨምራለሁ። ቃሪያው እንደዚህ ጣል ጣል ካደረኩ በኋላ ትንሽ እንዲቆይ ትንሽ ነው ከዛ ማቆየው። ከዛ እሳቱን እናጠፋለን። ከዚህ በኋላ አያስፈልገንም እሳት። ከዛ በመጨረሻ አቮካዶን እንደዚህ ስላይስ አድርጌ ከትፌ አዘጋጅቼዋለሁ። እዩት። ምን እናደርጋለን? እሳቱን ማጥፋትና እንዲቀዘቅዝ ማድረግ አለብን። ከዛ አቮካዶን ከላይ እናደርጋለን። እንደዚህ ካደረኩ በኋላ እንግዲህ እርጥቡን ሰርቼ ጨርሻለሁ። ይሄው በጣም ነው የሚያምረው። ቆንጆ አድርጌ ነው የሰራሁት። ከዛ በመቀጠል በዳቦ ወይም በቂጣ ጠቅልላችሁ እንደ ሳንድዊች መስራት ነው። እኔ በዳቦ ለዛሬ እየሰራሁ አሳያችኋለሁ። ዳቦን እንደዚህ ከቆረጥኩት በኋላ መሀሉ ውስጥ ያለውን እንቡጡን አውጥቼ እኔ አድርቄ ፈጭቼ ለአሳ መጥበሻ እጠቀመዋለሁ። የዳቦውን ውስጡን ማለት ነው። ከዛ የሰራነውን እርጥብ ዳቦ ውስጥ እንደዚህ እንደ ሳንድዊች ማድረግ ነው። ቀላል ነው። ቂጣም ከሆነ በቂጣ መጠቅለል ነው። ይሄው እንደዚህ ቆንጆ አድርጋችሁ እርጥብን መስራትና መመገብ ትችላላችሁ። በጣም ቀላል ነው። በቀጣይ ምርጥ የኬኔቶ አሰራርን ይዤላችሁ ቀርባለሁ። ስለተከታተላችሁኝ፣ ስለምሰጡኝ ሀሳብ አስተያየት ከልብ አድርጌ አመሰግናለሁ። ቻው።